ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም ዙሪያ የምትገኙ የኢትዮ ፋክት ኒውስ ተከታታዮች ወቅታዊ ሰበር ዜናዎችን ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት ዋና ዋና መረጃዎቹን እናጋራችሁ። ቆይታችሁ ከኛ ጋር ይሁን። በኢራንና በእስራኤል መካከል የሚሳኤል ድብደባው ተጠናክሮ ቀጥሏል። በሃይፋና በማሻር የሚገኙ ግዙፍ የፔትሮኬሚካል ማዕከላት ተመቱ። የቻይናው መሪ ሺ ወደ ሰሜን ኮሪያ ድንገተኛና ታሪካዊ ጉብኝት ማድረጋቸው ተሰማ። የየመን ሐውቲ ኃይሎች በቀይ ባህር ላይ ወታደራዊ እገዳ መጣላቸውን አወጁ። በትግራይ ክልል አዲስ የድሮን ጥቃቶች ሪፖርት ተደረጉ። አሁን በዝርዝር ወደምናያቸው ዜናዎች እናልፋለን። በመጀመሪያም በኢራንና በእስራኤል መካከል የተቀጣጠለው የፔትሮኬሚካል ማዕከላት የሚሳኤል ጦርነት። በመካከለኛው ምስራቅ ቀጠና በኢራንና በእስራኤል መካከል የሚደረገው ቀጥተኛ ወታደራዊ ትንቅንቅ ወደ ከፋ ደረጃ መሸጋገሩ ተረጋግጧል። በሁለቱ ሀያላን ሀገራት መካከል የከበዱ የሚሳኤልና የአየር ጥቃቶች በየተራ እየተሰነዘሩ ይገኛል። የኢራን እስላማዊ አብዮታዊ ዘብ ጦር ባወጣው አስቸኳይ መግለጫ የሀገሪቱ ወታደራዊ ክንፍ በእስራኤል ይዞታ ስር በምትገኘውና ስትራቴጂካዊ ጠቀሜታ ባላት የሃይፋ ወደብ ከተማ ውስጥ በሚገኝ ግዙፍ የፔትሮኬሚካል ኢንዱስትሪ ኮምፕሌክስ ላይ መጠነ ሰፊ የባለስቲክ ሚሳኤል ጥቃት መፈጸሙን በይፋ አረጋግጧል። የኢራን ብሔራዊ ቴሌቪዥን እንደዘገበው ከሆነ ይህ የባሊስቲክ ሚሳኤል ድብደባ የተወሰደው በዕለቱ ማለዳ የእስራኤል የጦር አውሮፕላኖች በደቡብ ኢራን በምትገኘው ማሻር የወደብ ከተማ ላይ በፈጸሙት ጥቃት ምክንያት ነው። እስራኤል በማሻር በሚገኘው የካሩን የፔትሮኬሚካል ኩባንያ ላይ ከፍተኛ የአየር ድብደባ ማካሄዷ ይታወቃል። ኢራን ይህንን ድርጊት የሀገሪቱን የኢኮኖሚ መሰረት ለማውደም የተደረገ ጥቃት አድርጋ በመቁጠር ፈንታ የአጸፋ እርምጃ ወስዳለች። በጥቃቱ ምክንያት በሁለቱም ወገኖች ላይ ከፍተኛ የንብረት ውድመት መድረሱ ተነግሯል። የእስራኤል መከላከያ ሰራዊት በበኩሉ ባወጣው መግለጫ በደቡብ ምዕራብ ኢራን በሚገኘው የፔትሮኬሚካል ኮምፕሌክስ ላይ የአየር ጥቃት መፈጸሙን አምኗል። ይሁን እንጂ የጥቃቱ ዋና ዓላማ የሲቪል ተቋማትን ለመምታት ሳይሆን ኢራን ለባለስቲክ ሚሳኤል ማምረቻነት የምትጠቀምባቸውን ልዩና ወሳኝ የሆኑ ኬሚካሎችንና ጥሬ ዕቃዎችን የሚያመርቱ መሰረተ ልማቶችን ሙሉ በሙሉ ለማውደም የታለመ እንደሆነ ገልጿል። እስራኤል የኢራንን የማምረት አቅም ለማዳከም ስትራቴጂካዊ የሆኑ የኢንዱስትሪ ቦታዎችን መምረጥ መጀመሯን ባለሙያዎች ይናገራሉ። ጥቃቱን ተከትሎ በማሻር የፔትሮኬሚካል ልዩ ኢኮኖሚ ቀጠና ውስጥ የሚገኙ የአደጋ ጊዜ መከላከልና የክራይሲስ ማኔጅመንት ባለስልጣናት በስፍራው የነበሩ የዕለትና የቀን ሰራተኞችን በአስቸኳይ አካባቢውን ለቀው እንዲወጡ አዘዋል። የአደጋ ጊዜ ሰራተኞችና የእሳት አደጋ መከላከያ ቡድኖች ግን በቦታው ላይ ተገኝተው የተነሳውን ግዙፍ ቃጠሎ ለመቆጣጠር ከፍተኛ ርብርብ እያደረጉ መሆኑ ተገልጿል። ይህ አይነቱ የኢንዱስትሪ ማዕከላት መምታት በቀጠናው ያለውን የኃይል አቅርቦት አደጋ ላይ ጥሎታል። የኢራን አብዮታዊ ዘብ በበኩሉ በሰጠው ጠንካራ ማስጠንቀቂያ የእስራኤል ጽዮናዊ አገዛዝ የኢራንን የሲቪልና የኃይል መሰረተ ልማቶች በመምታት እጅግ አደገኛ የሆነ የጦርነት ጨዋታ መጀመሩን አስታውቋል። ይህ አይነቱ ጥቃት በቀጣይ በቀጠናው የሚገኙ ማናቸውንም የነዳጅ የጋዝና የኃይል ማዕከላት ሙሉ በሙሉ የኢራን ጦር ቀጥተኛ የጥቃት ኢላማ እንዲሆኑ የሚያደርግ መሆኑን ዝቷል። ኢራን ለዚህ ሁሉ ቀውስና የጦርነት መባባስ ዋነኛ ጠንሳሽና ተጠያቂ ዩናይትድ ስቴትስ አሜሪካ መሆኗን ገልጻለች። በዓለም አቀፍ ኢኮኖሚ በነዳጅ ገበያ ላይ ለሚደርሰው ማንኛውም አስከፊ መዘዝ አሜሪካ ሙሉ ኃላፊነቱን መውሰድ ይኖርባታል ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት አስቸኳይ መልእክት ሁለቱም ሀገራት
አሁኑኑ መተኮስ አቁመው ወደ ጠረጴዛ ዙሪያ ውይይት እንዲመጡና የተኩስ አቁም ስምምነት እንዲያደርጉ ተማጽነዋል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የስልክ ውይይት ማድረጋቸው የተሰማ ሲሆን እስራኤል በቀጣይ በኢራን ላይ ለምትወስደው እርምጃ የመጨረሻ ውሳኔ ላይ ለመድረስ የደህንነት ካቢኔዋን በአስቸኳይ ስብሰባ በመወያየት ላይ መሆኗን ታውቋል። የቻይናው መሪ ሺ ጂንፒንግ ወደ ሰሜን ኮሪያ ያደረጉት ድንገተኛ ጉብኝት። በዚህ ዓለም አቀፍ ቀውስ መሃል የቻይናው መሪ ሺ ወደ ሰሜን ኮሪያ ድንገተኛና ይፋዊ ጉብኝት ማድረጋቸው የዓለምን መገናኛ ብዙሃን ትኩረት በከፍተኛ ሁኔታ ስቧል። ምዕራባውያን የዲፕሎማሲ ምንጮች እንደሚናገሩት ቤጂንግ በሩሲያና በሰሜን ኮሪያ መካከል በፍጥነት እያደገ በመጣው ወታደራዊና ስትራቴጂካዊ ወዳጅነት በጥልቅ ተጨንቃለች። ሰሜን ኮሪያ ለሩሲያ የዩክሬን ጦርነት የሚሆን በሚሊዮን የሚቆጠር የጦር መሳሪያና ነዳጅ እያቀረበች መሆኗ ይታወቃል። በምላሹም ሩሲያ ለሰሜን ኮሪያ የቴክኖሎጂና የኢኮኖሚ ድጋፍ እያደረገችላት ይገኛል። ቻይና በድንበሯ አካባቢ ምንም አይነት የጦርነትና የኒውክሌር ቀውስ እንዲፈጠር አትፈልግም። እንዲሁም ሰሜን ኮሪያ ሙሉ በሙሉ ወደ ሩሲያ ጎራ እንድትጠጋ ፍላጎት የላትም። በመሆኑም የፕሬዝዳንት ሺ ድንገተኛ ጉዞ የፒዮንግያንግ መሪ ኪም ጆንግ ኡንን ወደ ቻይና ተጽዕኖ መስመር ለመመለስና ስልታዊ የኃይል ተጽዕኖ ለማሳደር የታለመ እንደሆነ ተንታኞች ይገልጻሉ። ቻይና ከሰሜን ኮሪያ ጋር ያላትን የንግድ ልውውጥ ወደ 2.3 ቢሊዮን ዶላር በማሳደግ የባቡር ትራንስፖርት መስመሩን በድጋሚ መጀመሯ የዚህ ስሌት አካል ነው። የዲፕሎማሲ ባለሙያዎች እንደሚናገሩት ይህ የቻይናው ፕሬዝደንት ጉዞ በምስራቅ እስያ ያለውን የኃይል ሚዛን ሊቀይረው ይችላል። ቻይና የሰሜን ኮሪያ ዋነኛ የኢኮኖሚ ደጋፊ መሆኗ በድጋሚ ማሳየት ትፈልጋለች። ኪም ጆንግ ኡን ከቅርብ ጊዜ ወዲህ ከሞስኮ ጋር የፈጠሩት ጥብቅ ትስስር ግን ለቤጂንግ ምቾት አልሰጠም። በመሆኑም ይህ ስብሰባ የሁለት ሀገራት የቆየ ወዳጅነት ለማደስ ታስቦ የተዘጋጀ ነው። በስብሰባው ላይ አዳዲስ የኢኮኖሚ ስምምነቶች መፈረማቸውም ታውቋል። በተለይ በድንበር አካባቢ ያለውን የንግድ ልውውጥ ይበልጥ ለማቀላጠፍም ተስማምተዋል። ቻይና ለሰሜን ኮሪያ የምግብና የነዳጅ እርዳታዋን እንደምታሳድግ ቃል ገብታለች። ይህ እርምጃ ሰሜን ኮሪያ በሩሲያ ላይ ብቻ ጥገኝነቷን እንድትቀንስ ለማድረግ ነው። ዩናይትድ ስቴትስና አጋሮቿ ይህንን ጉብኝት በጥንቃቄና በስጋት እየተከታተሉት ይገኛሉ። በክልሉ አዲስ ወታደራዊ የቁም ነገር ለውጥ ሊመጣ እንደሚችል ይገመታል። የሰሜን ኮሪያ ብሔራዊ ሚዲያዎች እንደዘገቡት የፕሬዝዳንት ሺጂፒንግ አቀባበል እጅግ ደማቅና ታሪካዊ ነበር። በፒዮንግያንግ ጎዳናዎች ላይ በሺዎች የሚቆጠሩ ሰዎች የሁለቱን ሀገራት ባንዲራ ይዘው ወጥተዋል። ኪም ጆንግ ኡን ለቻይናው መሪ ልዩ የክብር ራት ማዘጋጀታቸው ታውቋል። በምግብ ግብዣው ላይ የሁለቱ ሀገራት ዘላቂ ወዳጅነት የማይናወጥ መሆኑ ተገልጿል። ሆኖም ከጀርባ ያለው የፖለቲካ ጨዋታ እጅግ ውስብስብ መሆኑን ተንታኞች ይናገራሉ። ቻይና በሰሜን ኮሪያ በኩል የምዕራባውያንን ተጽዕኖ ለመከላከል ትፈልጋለች። በተመሳሳይ ሰዓት የሰሜን ኮሪያ የኒውክሌር ፕሮግራም ከመጠን በላይ እንዳያድግ ስጋት አላት። ይህ ጉብኝት ቤጂንግ በቀጠናው ላይ ያላትን የበላይነት በድጋሚ ያረጋገጠችበት ሆኗል። የሰሜን ኮሪያ መሪም የቻይናን ድጋፍ ማግኘታቸው ለስልጣናቸው ዋስትና እንደሚሆን ያውቃሉ። ይህ በእንዲህ እንዳለ የደቡብ ኮሪያና የጃፓን ባለስልጣናት በጉዳዩ ላይ አስቸኳይ የደህንነት ምክክር አድርገዋል። የሺ ጉብኝት በክልሉ ላይ ሊያስከትል የሚችለውን የጸጥታ አንድምታም ገምግመዋል። ሁለቱ ሀገራት የአሜሪካን ወታደራዊ ድጋፍ ይበልጥ ለማጠናከር መስማማታቸውም ተገልጿል። የምስራቅ እስያ የፖለቲካ ውጥረት ከቀን ወደ ቀን እየጨመረ መጥቷል። የቻይናው መሪ ጉብኝት አጋጣሚ ሳይሆን ሆን ተብሎ የታቀደ ስልታዊ እርምጃ ነው። የዓለም ሀያላን ሀገራት አሁን በጎራ መከፋፈላቸው ይበልጥ ግልጽ እየሆነ መጥቷል። የሺጂንፒንግ ጉብኝት መጠናቀቁን ተከትሎ የጋራ መግለጫ እንደሚወጣ ይጠበቃል። ይህ መግለጫ የወደፊቱን የቀጠናውን የፖለቲካ አቅጣጫ ጠቋሚ ይሆናልም ተብሏል። የየመን ሁቲዎች በቀይ ባህር ላይ የጣሉት ፍጹም የባህር ላይ እገዳ የመካከለኛው ምስራቅ ቀውስ
ይበልጥ ውስብስብና አደገኛ በሆነበት በዚህ ወቅት ከኢራን ጋር ጥብቅ ወታደራዊ አጋርነት ያላቸው የየመን ሀውቲ ኃይሎች በቀይ ባህር ላይ አዲስና ጠንካራ እርምጃ መውሰዳቸውን አውጀዋል። ሀውቲዎች አመሻሹን ባወጡት ይፋዊ መግለጫ በስትራቴጂካዊ ቀይ ባህርና በባብል አልማንደብ የባህር ወሽመጥ በኩል በሚደረገው የእስራኤል የባህር ላይ ንግድ መርከቦች ላይ ፍጹም እገዳ መጣላቸውን አስታውቀዋል። ከዛሬ ጀምሮ ማናቸውም የእስራኤል ንብረት የሆኑ በእስራኤል ኩባንያዎች የሚተዳደሩ ወይም የእስራኤል ሰንደቅ ዓላማ አውለብልበው የሚጓዙ የንግድ መርከቦች በቀይ ባህር ላይ እንዳያልፉ ተከልክለዋል። የሀውቲ የታጠቀ ኃይል ቃል አቀባይ እንዳስታወቁት ይህንን እገዳ ጥሳ ለማለፍ የምትሞክር ማንኛውም መርከብ በሀውቲ ባህር ኃይል ሚሳይሎችና ድሮኖች ቀጥተኛ የጥቃት ኢላማ ትሆናለች፣ እንዲሁም ሙሉ በሙሉ እንድትወድም ይደረጋል። ይህ ውሳኔ ዓለም አቀፍ የመርከብ ድርጅቶችን ከፍተኛ ስጋት ውስጥ ጥሏቸዋል። ሀውቲዎች እገዳውን ከማውጣታቸው ጋር በተመሳሳይ ሰዓት ወደ እስራኤል ዋና ግዛት በርካታ የባለስቲክ ሚሳይሎችን ማስወንጨፋቸውንና ሚሳይሎቹን በእስራኤል ውስጥ የታቀዱላቸውን ወታደራዊ ኢላማዎች በትክክል መምታታቸውንም ገልጸዋል። የእስራኤል መከላከያ ሰራዊት በበኩሉ ከየመን የተተኮሱ ሚሳይሎችን መለየቱን አረጋግጦ የሀገሪቱ የአየር መከላከያ ስርዓት አይረንዶም ሚሳይሎቹን ለመጥለፍ በከፍተኛ ሁኔታ መስራቱን አስታውቋል። እስራኤል አብዛኞቹን ከየመን የመጡ ሚሳይሎች በአየር ላይ ማክሸፏን ብትገልጽም ጥቂቶቹ ግን መሬት ማረፋቸውን ፍንጮች ያሳያሉ። የፈረንሳይ የዜና ወኪል ኤኤፍፒ ባደረገው የኢኮኖሚ ትንተና መሰረት የዓለም አቀፍ የንግድ መስመር 12 በመቶ የሚሆነው የባህር ትራንስፖርት የሚያልፈው በዚህ በቀይ ባህርና ወደ ሲዩዝ ካናል በሚወስደው መስመር ላይ ነው። በመሆኑም ሀውቲዎች የጣሉት ይህ እገዳ የዓለምን የንግድ ሚዛን በእጅጉ ያናገዋል። የባህር ላይ ኢንሹራንስ ዋጋ በአሁኑ ወቅት በከፍተኛ ሁኔታ እየናረ የመጣ ሲሆን የአቅርቦት ሰንሰለቱም ወደ ከፋ ቀውስ ሊያመራ እንደሚችል የዓለም አቀፍ ትራንስፖርት ተቆጣጣሪዎች አስጠንቅቀዋል። ይህ በእንዲህ እንዳለ የኢራን የባህር ኃይል በሆርሙዝ ወሽመጥ ላይ የሚያደርገውን ወታደራዊ እንቅስቃሴ ተከትሎ የአውሮፓ ህብረት በኢራን ላይ አዲስ ማዕቀብ መጣሉን አስታውቋል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካያ ክላስ በብራስልስ በሰጡት መግለጫ የኢራን ድሮኖችና ባህር ኃይል በሆርሙዝ ወሽመጥ ላይ ያለውን ዓለም አቀፍ የመርከብ እንቅስቃሴ አደጋ ላይ መጣላቸው ተቀባይነት የሌለው ተግባር ነው ብለዋል። ስለሆነም የአውሮፓ ህብረት አባል ሀገራት ዛሬ ባሳለፉት ውሳኔ መሰረት በኢራን ላይ ጠንከር ያለ የኢኮኖሚና የጉዞ ማዕቀብ ጥለዋል። ይህ የአውሮፓ ህብረት ውሳኔ እንደ ሆርሙዝ ወሽመጥ ያሉ ቁልፍ ዓለም አቀፍ የባህር መተላለፊያዎችን ደህንነት ለመጠበቅ አዲስ የህግ ማዕቀፍ ሲተገበር የመጀመሪያው መሆኑ ተገልጿል። በመካከለኛው ምስራቅ የተቀጣጠለው ይህ የጦርነት የባህር ላይ እገዳ የዓለምን የነዳጅ ዋጋ ሊያናጋው እንደሚችል እየተነገረ ይገኛል። የዲፕሎማሲ ጥረቶች እስካሁን ምንም አይነት አዎንታዊ ውጤት ማምጣት አልቻሉም። ወደ የሀገር ውስጥ መረጃዎቻችን ስንሸጋገር በትግራይ ክልል የተሰሙ የድሮን ጥቃቶችና እየተባባሰ የመጣው የውስጥ የፖለቲካ ውጥረት በትግራይ ክልል ሰሜናዊ ክፍሎች አዲስ የድሮን ጥቃቶች መፈጸማቸውን የሚጠቁሙ ሪፖርቶች በስፋት እየወጡ ይገኛሉ። የደረሱ መረጃዎች እንደሚያመለክቱት በጥቃቱ ምክንያት በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤ ተፈጥሯል። ይሁን እንጂ የጥቃቱ ፈጻሚ አካል በተመለከተ እስካሁን በይፋ የተሰጠ ማብራሪያ የለም። በአካባቢው ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መጨመሩን የዓይን እማኞች ይናገራሉ። ይህ አዲስ ክስተት በክልሉ የመጣውን አንጻራዊ ሰላም አደጋ ላይ ጥሎታል። የሰብአዊ መብት ተሟጋቾች ስለ ሁኔታው በጥልቅ እየመረመሩ መሆናቸውንም አስታውቀዋል። በተለይም በሲቪል ዜጎች ደህንነት ላይ አዲስ ስጋት እያንዣበበ ይገኛል። የክልሉ ጊዜያዊ አስተዳደር በጉዳዩ ላይ አስቸኳይ ስብሰባ መቀመጡም ተሰምቷል። ሁኔታው ወደ ከፋ ግጭት እንዳያመራ ትልቅ ስጋት አለ። ዓለም አቀፍ ታዛቢዎች ወታደራዊ እንቅስቃሴዎች በአስቸኳይ እንዲያቆሙ እየጠየቁ ነው። በአሁኑ ሰዓት በአካባቢው የኮሚኒኬሽን መቆራረጥ እየታየ መሆኑ ተረጋግጧል። ይህም ትክክለኛውን የጉዳት መጠን ለማወቅ ትልቅ እንቅፋት ሆኗል።
ይህ ወታደራዊ ስጋት በተደቀነበት ወቅት በህዝባዊ ወያኔ ሓርነት ትግራይ ህወሓት የውስጥ መዋቅር ውስጥ ያለው የፖለቲካ መከፋፈል ወደ ከፋ ደረጃ ተሸጋግሯል። በጌታቸው ረዳ ይመራ የነበረው የጊዜያዊ አስተዳደሩ ክንፍና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፓርቲው አንጃ መካከል ያለው ፍጥጫ መላቅጡን አጥቷል። ሁለቱ ወገኖች እርስ በርስ የክህደትና የህገ ወጥነት ክሶችን በይፋ እየተለዋወጡ ይገኛሉ። ይህ የውስጥ ሰላም እጦት በክልሉ የጸጥታ መዋቅር ላይ ቀጥተኛ ተጽዕኖ እያሳደረ መሆኑ ተገልጿል። የፓርቲው ታማኝ የነበሩ አንጋፋ አመራሮችም በሁለት ጎራ ተከፍለው እየተወዛገቡ ነው። የሽምግልና ጥረቶች እስካሁን ምንም አይነት አዎንታዊ ውጤት ማምጣት አልቻሉም። የክልሉ ነዋሪዎች በዚህ የፖለቲካ አለመረጋጋት በጥልቀት ማዘናቸውን እየገለጹ ነው። የፖለቲካ ውጥረት ወደ ወታደራዊ ግጭት ሊቀየር ይችላልም የሚል ስጋት አለ። የክልሉ የጸጥታ ኃይሎች በየትኛው ጎራ እንደሚቆሙ ግልጽ አይደለም። ይህ መከፋፈል በትግራይ የወደፊት ዕጣ ፈንታ ላይ ትልቅ ጥቁር ጥላ አጥልቷል። በትግራይ ክልል የተፈጠረው ይህ የጸጥታና የፖለቲካ ቀውስ በአጠቃላይ በሀገሪቱ የሰላም ሂደት ላይ የራሱን የሆነ አሉታዊ ተጽዕኖ ማሳረፉ አይቀሬ ነው ተብሏል። በተለይም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዳይሆን እንቅፋት እየፈጠረ ይገኛል። የፌዴራል መንግስት ሁኔታውን በጥንቃቄ እየተከታተለው መሆኑን የውስጥ ምንጮች ይጠቁማሉ። በክልል ውስጥ ያሉ ተፈናቃዮች ወደ ቀያቸው የመመለሱ ስራ በዚህ ውጥረት ምክንያት ሙሉ በሙሉ ተስተጓጉሏል። የረድኤት ድርጅቶች በደህንነት ስጋት ምክንያት ወደ አንዳንድ አካባቢዎችም መንቀሳቀስ አቁመዋል። ይህ ደግሞ በክልሉ ያለውን ሰብአዊ ቀውስ ይበልጥ እያባባሰው ይገኛል። ህዝቡ በአስቸኳይ መፍትሄ እንዲሰጥ በየአደባባዩ እየጠየቀ ነው። የሁለቱ አንጃዎች ፍላጎት ግን ስልጣንና የበላይነት መያዝ ብቻ ሆኗል። የክልሉ ምሁራን ሁለቱም ወገኖች በሰላማዊ መንገድ እንዲወያዩ ጥሪ አቅርበዋል። ይሁን እንጂ የጥሪው ተሰሚነት እጅግ ዝቅተኛ ሆኖ ተገኝቷል። በአሁኑ ሰዓት በትግራይ ዋና ከተማ መቀለ የጸጥታ ቁጥጥር በከፍተኛ ሁኔታ ተጠናክሮ ይገኛል። የጊዜያዊ አስተዳደሩ ደህንነትን ለመጠበቅ አዳዲስ ኬላዎችን መዘርጋቱ ታውቋል። የዶክተር ደብረጽዮን ወገኖች ግን ይህ እርምጃ ተቃውሞታል። እርምጃው እኛን ለማፈን የተደረገ ስራ ነው ሲሉ ይከሳሉ። በመቀለ ከተማ ውስጥ ያለው የንግድ እንቅስቃሴ በከፊል መቀዛቀዙም ተስተውሏል። ነዋሪዎች ከምሽቱ 12 ሰዓት በኋላ ከመንቀሳቀስ እየተቆጠቡ ይገኛሉ። የወደፊት የክልሉ ሁኔታ ወዴት እንደሚያመራ መገመት እጅግ አስቸጋሪ ሆኗል። የፖለቲካ ተንታኞች እንደሚሉት ከሆነ አፋጣኝ መፍትሄ ካልተገኘ ቀውሱ ሊሰፋ ይችላል። የጎረቤት ክልሎችም በድንበር አካባቢዎች ላይ ጥበቃቸውን አጥብቀዋል። ይህ ክስተት በኢትዮጵያ ፖለቲካ ውስጥ አዲስ አደገኛ ምዕራፍን ከፍተዋል። ውድ የኢትዮ ፋክት ኒውስ ተከታታዮቻችን ለዛሬ ያዘጋጀንላችሁ አገራዊና ዓለም አቀፋዊ መረጃዎቻችን እዚህ ላይ አበቃን። መረጃዎቹ ለሌሎች ተደራሽ ለማድረግ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። በየቀኑ የምናወጣቸውን ወቅታዊ ዜናዎች በቅድሚያ ለማግኘት የደውል ምልክቷን በመጫን ቤተሰብ ይሁኑ። በሌላ አዲስ መረጃ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላምና ጤና እንመኛለን። ቸር ያቆየን።